ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር ማስታወቁን፣ ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት ቢያንስ 7 የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረው የሽብርተኝነት ምርመራ ውድቅ እንዲያደርጉ መጠየቁን፣ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በአገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውን፣ በትግራይ ክልል ባለፈው 2 ዓመት 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው መገለጹ፣ እንዲሁም ከእጮኛዋ ጋር በመዝናናት ላይ የነበረች ወጣት ላይ ያስገድዶ መድፈር ጥቃት የፈጸመው የጸጥታ አካል በእስራት መቀጣቱንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ባለቤቱን በመግደል በመኖሪያ ቤቱ ጓሮ ውስጥ የቀበረው ግለሰብ ከአንድ ወር በኋላ አስክሬኗ በመገኘቱ የጥፋተኝነት ውሳኔ ተላልፎበታል። በምስራቅ ቦረና ዞን ጉምቢ ኤልደሎ ወረዳ ነዋሪ የሆነው ዳልቻ ሀላኬ የተባለው የ61 ዓመት ግለሰብ በአካባቢው ወግና ባህል መሰረት ገድገልቱ ከምትባል ሴት ጋር ትዳር መስርቶ ልጆች አፍርቶ ሲኖር ነበር። ዳልቻና ገድገልቱ በሰላም እየኖሩ ያለ ድንገት ወይዘሮ ገድገልቱ ከአካባቢያቸው የመሰወርና የመጥፋት ነገር በስፋት ይወራ እንደነበር የምስራቅ ቦረና ዞን ፖሊስ ዋና መምሪያ ኮሙኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ተናግረዋል። የአካባቢው ሰው ወይዘሮ ገልገልቱ የት ሄዱ የሚለውን ጥያቄ በስፋት ሲያነሳ ባለቤታቸው አቶ ዳልቻ ቤተሰቦችን ልጠይቅ ብላ ጥቅምት 15 ቀን 2017 ዓ.ም ወደ እናቷ እንደሄደች መናገር ይጀምራሉ። የአካባቢው ሰው እንዴት ቤታቸውን ትዳራቸውን ጥለው ይህን ያክል ይቆያሉ ብሎ በመጠርጠርም ወላጆቻቸው አካባቢ ሲያስጠይቁ ከዚያ ለመኖራቸው ይነገራቸዋል። የአካባቢው ሰው በዚያን ሰዓት በጸጥታ ችግር ምናልባት ታግተው ሊሆን ይችላል የሚል ግምትና ጥርጣሬ ባለበት ወቅት ከአካባቢው ሰዎች አንዳንዶች አቶ ዳልቻ ከቤታቸው ጓሮ ለማዳበሪያ ብሎ ጉድጓድ ይቆፍሩ እንደነበር በስፋት ሲወራ ፖሊስ በጥርጣሬ አቶ ዳልቻን በቁጥጥር ስር አውሎ ነገሮችን ማጣራትና መከታተል ይጀምራል። ቤተሰብ ሊጠይቁ ሄዱ የተባሉት ወይዘሮ ገልገልቱ ከአካባቢው ከተሰወሩ አንድ ወር ሲሞላቸው ህዳር 13 ቀን 2017 ዓ.ም ልጃቸው እናቴ እዚህ ውስጥ ናት ብላ በጓሮ የተቆፈረ ጉድጓድ በማሳየቷ ከአንድ ወር በኋላ በጓሮ ያለው ጉድጓድ ሲቆፈር የወይዘሮ ገልገሎ አስክሬን ከአፈር ውስጥ ፖሊስ ያገኘዋል። ፖሊስ አንድ ወር የሞላ አስክሬን በማስመርመር በአቶ ዳልቻ ላይ አስፈላጊው የምርመራ መዝገብ በማጠናከር ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539(1) መሰረት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የምስራቅ ጉጂ ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ዳልቻ ሀላኬ በ17 ዓመት እስራት እንዲቀጣ የወሰነበት መሆኑን የምስራቅ ቦረና ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ከእጮኛዋ ጋር በመዝናናት የነበረች ወጣት ላይ ያስገድዶ መድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጥቷል። የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ በወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረች ተገልጿል። የጸጥታ አካል የሆነው ተከሳሽ የግለሰቧን እጮኛ በኃይል በመደብደብ ተጠቂዋን አስፈራርቶ በመውሰድ የመድፈር ጥቃት በመፈጸሙ የወንጀል ክስ እንደተመሰረተበትም የአቃቢ ጌክስ መዝገብ ያሳያል። ፖሊስ ስለ ጉዳዩ በደረሰው መረጃ መሰረት ግለሰቧን ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ ሌሎች ማስረጃዎችንም በማደራጀት መዝገቡን በበቂ ሁኔታ አጣርቶ ለአቃቢ ሕግ ልኳል። አቃቢ ሕግም ተከሳሹ የጸጥታ አካል ሆኖ ሳለ የኃይል ድርጊት በመጠቀምና በማስፈራራት መከላከል በማትችልበት ሁኔታ የመድፈር ጥቃት የፈጸመባት በመሆኑ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 1 መሰረት ክስ መስርቶበታል። ክሱን ሲከታተል የቆየው የጊምቢ ወረዳ ፍርድ ቤትም በተከሳሹ ላይ የ7 ዓመት የእስራት ውሳኔ ማስተላለፉን ከምዕራብ ወለጋ ዞን ጊምቢ ከተማ ፖሊስ የተገኘ መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር GSTS ትናንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተሾሙት ሌተናል ጀነራል ታደሰ አጋርነቱን በገለጸበት መግለጫው የህገ መንግስት ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት
መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ሆነው ለተሾሙት ሌተናል ጀነራል ታደሰ ወረደ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግም አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግ እንዲሰሩም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ ሲፒጄ የኢትዮጵያ ባለስልጣናት በኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ክስ ምርመራን ውድቅ እንዲያደርጉ ጠይቋል። እርምጃው ተመጣጣኝ አይደለም ሲልም ገልጿል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት ቢያንስ 7 የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውድቅ እንዲያደርጉ ጠይቋል። ሲፒጄ የተመለከተውን የፍርድ ቤት ሰነዶችን በመጥቀስ ፖሊስ ጋዜጠኞቹ በአማራ ክልል ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመተባበር ግጭትን ለማነሳሳት ህገ መንግስታዊ ስርዓቱን ለመናድና መንግስትን ለመገልበጥ ሙከራ አድርጓል ሲል ከሷል። የጋዜጠኝነት ስነ ምግባር የጣሱ ጋዜጠኞቹን በሽብርተኝነት ወንጀል ጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲሉም የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙቶ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ታሪፍ በተጣለባቸው አገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን አስታውቀዋል። ፕሬዚዳንቱ ከቻይና ጋር የገቡበት የንግድ ጦርነት ግን እየተባባሰ ቀጥሏል። 60 ገደማ በሆኑ የአሜሪካ አጋር አገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን አዘግይተዋል። በዚህ መሰረት ከአገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም አገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገዋል። ፕሬዚዳንቱ በቻይና ላይ ይህን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማስታወቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግም አስታውቃለች። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን አሜሪካ ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ቀጥላለች ብለዋል። ቻይና ይህን አይነቱን አጉራ ዘለል ተግባራት እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ባለፈው 2 ዓመት 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገልጿል። የፕሪቶሪያ የሰላም ስምምነት ከተፈጸመ ወዲህ ይህንን ያክል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚህ ውስጥ 259 ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋይ ገብረ ማርያም እንደገለጹት የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋይ አብርሃ በበኩላቸው በክልል ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራቸውን እያደናቀፈባቸው መሆኑን አስረድተዋል ሲል የክልሉ ሚዲያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ መምህራን እየተራቡ የትምህርትን ጥራት ማረጋገጥ አይቻልም ሲሉ ቅሬታቸውን አሰምተዋል። የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ወሳኝ ነው ሲል ደግሞ የትምህርት ሚኒስቴር ገልጿል። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው አቅጣጫ ጠቋሚው መምህር ለሙያው የሚከፈለው ዝቅተኛ ክፍያ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነም ጥናቶች አሳይተዋል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉት ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህም ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ ወርቁ መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ነው ሲሉም ተናግረዋል። ባለፈው ሳምንት የትምህርት ሚኒስቴር የ12ኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆልን ምክንያት ለማወቅ ያስጠናው ጥናት መምህራን የሚከፈላቸው ክፍያ ዝቅተኛ መሆኑ የማስተማር ፍላጎታቸው ላይ ተጽዕኖ
ማሳደሩን የጠቆመ ነበር። ጥናቱ ለውይይት በህዝብ እንደራሴዎች ምክር ቤት በቀረበበት ወቅትም በውይይቱ የተሳተፉ የትምህርት ተቋማት የስራ ኃላፊዎች፣ መምህራንና የምክር ቤት አባላት የትምህርት ጥራትን ለማረጋገጥ የመምህሩን ኑሮ ማሻሻል ተገቢ እንደሆነም አስረድተዋል። በወቅቱ የተገኙትና ማብራሪያ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመምህራንን የኑሮ ደረጃ ለማሻሻል ከፋይናንስ ስርዓት ጋር ለማስተሳሰር እየተሰራ ነው ብለዋል። ይሁንና የመምህራን የደሞዝ ጥያቄ ጠቅላይ ሚኒስትሩ ድረስ ቢደርስም ለዓመታት እልባት ሳያገኝ የቀጠለ ጉዳይ ሆኗል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካው ዓለም አቀፍ የተራድኦ ድርጅት USAID ለዓለም የምግብ ፕሮግራም አቋርጦት የነበረውን የነፍስ አድን እርዳታ በድጋሚ ለመቀጠል ወስኗል። USAID የነፍስ አድን ድጋፉን እንደገና ለመቀጠል የወሰነው ውሳኔው ለረሃብና ለከባድ የምግብ እጥረት በተጋለጡ በሚሊዮኖች የሚቆጠሩ ሰዎች ላይ የተላለፈ የሞት ፍርድ ነው በማለት የዓለም ምግብ ፕሮግራም ከትናንት ወዲያ ማስጠንቀቁን ተከትሎ ነው። ለአስቸኳይ የነፍስ አድን አሜሪካ ድርጅቱ የነፍስ አድን ፕሮግራሞቹን እንደገና ከሚቀጥልባቸው አገራት መካከልም ሶማሊያና ኒጀር ይገኙበታል። ወደ ቀጣዩ መረጃዎችን ስናልፍ የአዲስ አበባ ትራንስፖርት ቢሮ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር ነው ብሏል። ይህ እንዳይደገም በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 የተደነገገው ደንብ ይፈቅድልኛል ብሏል። በዚህ ደንብ መሰረትም በከተማዋ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ 4 ሰዓት ድረስ የትራንስፖርት አገልግሎት መስጠት እንደሚጠበቅበትም ተደንግጓል ሲል ተናግሯል። ከዚህ በተጨማሪም ከስምሪት መስመር ውጪ አገልግሎት መስጠት አቆራርጦ መጫንና ቢሮ ካወጣው ታሪፍ ውጪ ተሳፋሪ ማስከፈል እንደማይቻል ቢሮ በብርቱ አሳስቧል። ከዚህ መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለ ንብረቶችና አሽከርካሪዎች በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር እቀጣለሁም ብሏል። ወደ ቀጣዩ መረጃዎችን ስናልፍ የትግራይ ክልል ኮሚኒኬሽን ቢሮ የኢትዮጵያ ፕሬስ ድርጅት ያቀረበውን ዜና እንዲያስተካክል ጠይቋል። ቢሮው ዛሬ ባወጣው መግለጫ የኢትዮጵያ ፕሬስ ድርጅት በትግርኛ ቋንቋ ትናንት መጋቢት 1 ቀን 2017 ዓ.ም በአስራጨው ዘገባ ሁለት የአማራ ክፍሎችን የሚያገናኘው የኮሪደር ሁመራ መንገድ ፕሮጀክት ጥገና ተጀመረ በሚል መግለጹን ጠቅሷል። ሲቀጥልም ይህ ድርጊት የዜና ዘገባ ብቻ ሳይሆን ሆነ ተብሎ የትግራይን ህገ መንግስታዊ ግዛት ለአማራ ክልል የሰጠ ህገ መንግስታዊ ጥሰት ነው ያለው የቢሮ መግለጫ ጨምሮም ዜናውን ኃላፊነት የጎደለውና የፕሪቶሪያውን ስምምነት የሚጣረስ መሆኑን አስረድቷል። በመሆኑም ፕሬስ ድርጅቱ ይህንን ዜና በአስቸኳይ እንዲያርም ገልጾ ዜናውን በሰሩት ጋዜጠኞች ላይም እርምጃ እንዲወሰድ ጠይቋል።